ሰላም እንደናችሁ ሁላችሁ በአለም ላይ የምትገኙ ጤና ሁሉ ሰላም ነው። ስሜ በየነ እባላለሁኝ። ለመጀመሪያ ጊዜ ነውና ቪዲዮ ሰራ ያለሁኝ። ያው እንግዲህ አንዳንድ ነገር ማለት ስላለብኝ ጀማሪ እንደመሆን መጠን ንግግር ሐሳቤን በፍቅር ልባችሁ እንድታዩት በትህትና ጠይቃለሁኝ። ከዛ ደግሞ ለብዙዎች ይዳረሰን ሰብስክራይብ ሼር ላይካችሁ አይለየኝ። ኔጌቲቭም ፖዚቲቭም ሆን አስተያየታችሁ አይለየኝ። ለኔ ይሄ ግብአት ነውና እሺ ካልኩኝ በኋላ ወደ ርዕሴን ይገባለሁ። ዛሬ በቂ ያልኩኝ ያው በተረዳሁት ልክ ባወቁት ልክ ነው ዛሬ መናገር የሚችለው። ሰው የተረዳውን ያወቀውን ነው ሊናገር የሚችለው። እንደሌሎች ሊቃን እንደሌሎች አዋቂያን ያው ብዙ የመተንተን አቅም ላይኖረው ይችላል። ግን ከዝምታ ደግሞ ሰውን ያለው ነገር ትንሽ ቢናገር የተሻለ ነው። ያው ከዛ በኋላ ልምምዶችም የተሻለ ይሆን መምጣት የምንችለውና እሺ ዛሬ ይዤ የመጣሁት ርዕስ ደስታ የቱ ጋር ነው? የት ነው ያለ ደስታ? በዚህ ዓለም ለምንድን ነው ሀብታም ለመሆን የምንፈልገው? ለምንድን ነው መኪና እንድኖር የምንፈልገው? ለምንድን ነው ውጭ ሀገር መሄድ የምንፈልገው? ለምንድን ነው የተለያዩ ቦታዎች መጎብኘት የምንፈልገው? ለምንድን ነው ሰዎች መርዳት የምንፈልገው? ለምንድን ነው መንፈሳዊ መሆን የምንፈልገው? ምን ለማግኘት? ደስታ ወይስ ሌላ ነገር? ምን ለማግኘት? ሁሉ የምናደርጋቸው ምን ለማግኘት ነው? እስኪ እስከዛ ራሳችሁን ጠይቁ። ምን ለማግኘት ነው የምትሰራው? ምን ለማግኘት ነው ስልጣን መያዝ የምፈልገው? ምን ለማግኘት ነው እምዝናናው እምለው የሚለው ነገር ራሳችንን እንጠይቅ። ለምንድን ነው ትዳር እንዲኖር የምፈልገው? ለምንድን ነው ፍቅረኛ መያዝ የምፈልገው? ምን ለማግኘት ነው ልጅ መውለድ የምፈልገው? ምን ለማግኘት ነው የብዙ ካምፓኒዎች የብዙ ድርጅቶች ባለቤት መሆን የምፈልገው? ምን ለማግኘት ነው ሰዎችን እምረዳው የሚለው ነገር እስከዛ ያሰባችሁበት እንድትቆዩ በትህትና ጠይቃለሁ። እሺ ደስታ የት ነው ያለው? ብዙዎቻችን መኪና ስገዛ ነው ደስተኛ መሆን፣ ቤት ስገዛ ነው ማለት የግሌ ቤት ሲኖረኝ ነው ደስተኛ መሆን፣ ትላልቅ ድርጅቶች ስገነባ ነው ደስተኛ መሆን፣ ብዙ ኢንካም ወይም ደግሞ ገቢ ሲኖረኝ ነው ደስተኛ መሆን፣ ስራ ስቀጠር ነው ደስተኛ መሆን፣ ትምህርቴን ጨርሼ ስመረቅ ነው ደስተኛ መሆን፣ ትዳር ሲይዝ ነው ደስተኛ መሆን፣ ልጅ ስወልድ ነው ደስተኛ መሆን፣ ፍቅረኛ ሲይዝ ነው ደስተኛ መሆን እያልን ምኞታችንን እንገልጻለን። ብዙዎቻችን ስልጣን ከያዝኩኝ በኋላ ነው ደስተኛ መሆን፣ አለፍ ብሎ አንዳንዱ ደግሞ ጠላቶቼ ስገድል፣ ጠላቶቼ ሲወድሙ ሳይ፣ ንብረታቸው ሲከስር ሲል፣ ቤታቸው ሲፈርስ፣ ትዳራቸው ሲናድ ሳይ ነው ደስተኛ መሆነው ይላል። እንደዚህ አስተሳሰብ ያውጣን ለማለት እወዳለሁ። ያሞኒ ይህ ሁሉ መኪና ተመኝተን መኪና መጥቶልን፣ መንፈሳዊ መሆን ተመኝተን መንፈሳዊ ሆነን፣ ቤት የራሳችን ተመኝተን ቤት ስንገዛ፣ ትላልቅ ድርጅቶችን ባለቤት ሆነን ትዳር ሚዘን ምን የመሰል ልጆችም ወልደን ፍቅረኛም ኑሮን ብዙ ገዳማትን ጎብኝተን ብዙ የተለያዩ ነገሮችን ማይተን ብዙ እውቀትም አውቀን ብዙ መጽሐፍቶችን ማገላብጠን ደስተኛ ላንሆን እንችላለን። ለምን? የተለያዩ ምክንያቶች አሉ። ቢያንስ እዚህ አንድ 7 ያስኳቸው ለዛሬው አሉና እነሱ ጠቀስ ላርጋቸው ማለት ነው። መጀመሪያ ከሞላለን ይልቅ የጎደለን ላይ ስለምናተኩር ነው። ሰው ካለው ይልቅ በሌለው ነገር ለመደሰት የሚሞክር ከሆነ ዋጋ የለውም። መጀመሪያ ዋጋ መስጠት ያለብን እኛ ጋር ያለ ነው።
እጃችን ላይ ያለ ነገር ክብር ስንሰጠው፣ ዋጋ ስንሰጠው፣ ስንደሰትበት፣ ስንችልበት ነገ የሚመጣው ነገር ደግሞ የበለጠ ደስተኛ እንድንሆን ያደርገናል እንጂ እጃችን ያለ ክብር ሳንሰጥ ነገ ለሚመጣው ክብር ሰጣለሁ ማለት ግን ራሱ ነገ ቢመጣ እሱ እንደ ዛሬው እንዳሁኑ ያለን ነገር ዋጋ አንሰጠውም። የተወሰነ ጊዜ ሊሆን ይችላል ደስታችን፣ ከዛ በኋላ ይጠፋል። ደስታ አልባ እንሆናለን ማለት ነው። ስለዚህ ባለን ለምሳሌ እኛ ጤና አለን፣ ሌሎች ጤና የላቸውም። ሀብት ባለማግኘታችን ግን ብዙ ሀዘን ውስጥ እንገባለን። ቢሆን ጤናችን ከምንም በላይ በብዙ ቢሊዮን የማይገዛ ነው ጤና። ይሄ በመያዛችን ቢያንስ ልንደሰት እንገባለን። አይን ይዘን አንደሰትም። ሙሉ አካል አፍንጫችን፣ ጆሮአችን፣ እያንዳንዱ የሰውነታችን ክፍል ሙሉ ሆኖ ከመደሰት ይልቅ እሱን ችላ ብለን ገንዘብ ለማግኘት እዛ ስንል እሱን አግኝተን ደግሞ እሱ ካገኘን በኋላ ምን ያክል አንደሰትም። ለምን? መጀመሪያ ባለን ነገር ካልተደሰትን ቀጣይ በሚመጣው ነገር እደሰታለሁ ማለት ትክክል አይመጣም። ሰው ደስተኛ ሊሆን የሚችለው መጀመሪያ ባለው ነገር ሲደሰት ነው። ላለው ነገር ዋጋ ሲሰጥ ነው። ክብር ሲሰጥ ነው። ጤና ከምንም በላይ ለኔ ክብር ነው። አይኔን ክብር ነው። ብዙ ነገሮች አሻግሬ የማይበት አይኔ ነው። ጥርሴን የምፈልገው ምግብ ማግኘትበት ነው። ይህን በመኖሩ ላመሰግን ይገባኛል። ደስተኛ ሊሆን ይገባኛል። አሁን ስንፈጠር እኛ ለምሳሌ ይህን የመሰለ ፊት አለኝ። በዚህን አርጎ ውብ አርጎ የፈጠረኝ አምላኬን ማመስገን ነው። እንደ ሌሎች ለምን ወፍራም አልሆንኩም፣ ለምን በጣም ቀይ አልሆንኩም፣ ለምን አፍንጫ እንዲያልሆነ፣ ለምን አይኔ እንዲያልሆነ ብዬ ብጨነቅ ብል ደስታዬን ይጠፋል እንጂ ደስታዬን ሊመጣ አይችልም። ደስታዬ ሊመጣ አይችልም። እየራቀ ነው። ስለዚህ ሰው ባለው ነገር ሲደሰት ነው እንጂ ባልሞላለት ነገር ከዛ በኋላ ነው የምደሰተው የሚል ከሆነ ራሱን እያሞኘ ይኖራል ማለት ነው። ዛሬ ማዘንተኛ ነው፣ ነገ ማዘንተኛ ነው የሚሆነው። ለምን? መጀመሪያ ባለው ያልተደሰተ ሰው ቀጣይ በሚመጣ ነገር እደሰታለሁ ማለት ትክክል ሊመጣ አይችልም። ይሄ ነው አንደኛ። ሁለተኛ ሲሄድ ደግሞ ራሳችን ከሌሎች ጋር ማነጻጸር። ለምሳሌ አፍንጫ እንደዚህ መሰለ ነው፣ የግሬ አፍንጫ እንደዚህ ነው፣ የኔም ደግሞ እንደዛ ቢሆን ኖሮ እያነጻጸርኩኝ ምን ሆናለሁ? እኔ ጋር ያለ ሀብት ዋጋ አልባ ያደርገውና የሌሎችም ዋጋ ደግሞ ከፍ እንዲል ያደርገዋለሁ። ስለዚህ በራሴ መደሰት ሳይሆን የሌሎችም አድናቂ ይሆናለሁ። መጀመሪያ ግን ራሳችን ማድነቅ የሚጠበቅብን፣ ደስተኛ ልንሆን የሚችለው ራሳችን ነው፣ ባለን ነገር ነው። ራሳችን ከሌላ ጋር አናወዳድረው። ለምሳሌ ፈጣሪ ይሄን ለምን እንዲያርጎ እንደፈጠረን በአላማ ነው፣ ያለ አላማ አልፈጠረን። ግሩምና ድንቅ እኛ ተፈጠር ያለውና ይላል። ግሩም አድርጎ ነው የፈጠረን። ለምሳሌ አንድ ሸክላ ሰሪ ድስት ለድስት ብሎ ነው የሰራው። ድስት ለወጥ ብሎ ነው የሰራው አይደለ? ለወጥ ነው። ቡና ልናፈላበት አንችልም። ለምን ለቡና አልፈጠርከኝ፣ ለምን ለጠላ አላረከኝም ብሎ አምባጓሮ ቢያነሳ ምንም የሚያመጣው ነገር የለም። ባለቤቱ በአላማ ነው አሰራው። አፍንጫችን ለምን ሰልካካ ሆነ? አንድ ፈጣሪ ብቻ ነው የሚያውቀው። በአላማ ነው። ለምን ሰልካካ ያልሆነ? አይናችን ለምን ትናንሽ ሆኑ? ለምን ትላልቅ ሆኑ? ለምን ጎላጎላ ያሉ ሆኑ? እግዚአብሔር ራሱ በአላማ ነው የፈጠራቸው። ስለዚህ እኛ ጋር ያለ ነገር ከሌላ ሰው የምናነጻጸር ከሆነ ከደስታችን ይልቅ ሀዘናችን ነው። በዚህ ተበልጫለሁ፣ ይሄም የለኝም፣ ይሄን ይጎልብኛል፣ በዚህ አንሳለሁ እያል ራሳችን የበታችነት እየተሰማን ይሄድና ከዛ መንፈሰ ደካማ እየሆን እንመጣለን። መንፈሳችን ሲደክም ደግሞ ከመደሰት ይልቅ አልጋ ላይ ተጠቅሎ መዋል፣ ማዘን፣ የለኝም ማለት ወደ ማብዛት እንጀምራለን። ስለዚህ የሰው ልጅ ከራሱ እንጂ ራሱ ከሌላ ጋር ማነጻጸር የለበትም።
ካልሆነ ደስተኛ ልንሆን አንችልም። አዎ ባለን በቃ ይሄ በተሰጠን ሰውነታችን ባለን ጸጋ እኔ አትሌት ከሆንኩኝ ለምን ዘፋኝ ያልሆንኩኝ ብዬ ራሴን ከሌሎች ማነጻጸር የለብኝም። እኔ በራሴ አትሌትነቴ ነው መኩራት ያለብኝ። ይህን ይመስላል። ወደ ሶስተኛ ስንሄድ ደግሞ ነገ እንጂ ዛሬ ባለን ነገር አለመደሰት። ቅድም መግቢያው እንዳልኩት ለምሳሌ ዛሬ ባለኝ ሳልደስ ነገ መኪና ስገዛ ነው የምደሰተው። ትልቅ ካምፓኒ ባለቤት ስሆን ነው የምደሰተው፣ ወይ አለቃ ስሆን ነው የምደሰተው፣ ትልቅ ባለስልጣን ስሆን ነው የምደሰተው፣ ወይ ደግሞ ልጅ ስወልድ ነው የምደሰተው እያለን ዛሬ ከመደሰት ይልቅ ደስታችን ለነገ እንዲሆን እናደርገዋለን። ያ ያልነው ነገር ካልተገኘ ደግሞ ምን ይሆናል? ከነገ ወደ ሳምንት፣ ከሳምንት ወደ ወር፣ ከወር ወደ ዓመታት ይሄዳል። ከነጭራሹም ላናገኘው እንችላለን። ስለዚህ ምን እንሆናለን? ሳንደሰት መኖራችን ነው። ሳንደሰት እንዲሁ በሀዘን መኖር ነው የሚሆነው። ዛሬ ባለን ከተደሰትን ግን ነገ መጣም አልመጣም በቃ ደስተኞች ነን። ደስ የሚል ህይወት እንኖራለን። በቃ ሁሌ ፈገግታ፣ ሰዎች ፊት ስንታይ የሚያምርብን ራሱ ሰዎች እኛ ጋር ሲያዩ ጭፍቅ ብሎ የነበረ ፊታቸው ፈካ ይላል። ደስ የሚል መንፈስ ይታያቸዋል። ከራሳችን አልፎ ለሌሎች መስታወት እንሆናለን። የኛ ደስታ ለሌሎች ደግሞ ይተላለፋል። ስለዚህ ዛሬውን ነው መደሰት ያለብን። ነገ ላገኘው ይችላል በምንለው ነገር በዛ ተስፋ ከማድረግ ይልቅ ዛሬ ባለን ነገር መደሰት። ስለዚህ ያኛው ሲመጣ ደግሞ ነገ የበለጠ ደስታ ይሆናል ህይወታችን ላይ። ደስታ በደስታ ይሞላል ማለት ነው። ወደ አምስተኛ ስንመጣ ጥቅም እንጂ ፍቅርን አለማስቀደም። ይሄ አንድ ደስታችን ከሚወስደው ነገር ነው። እያንዳንዱ ነገር በጥቅም የምናያይዘው ከሆነ ያ ጥቅማችን ሲጠፋ ስናጣው ምን እንሆናለን? ሀዘን እንከናነባለን። ለምሳሌ ሰዎች ስንወድ እንዲሁ ቢሆን ጥቅም ከነሱ ጋር ጥቅማችን ቀጠለም አልቀጠለም ደስታችን ማንም አይወስደውም፣ ወዳጅነታችንን ማንም አይወስደውም። ፍቅርን ስናስቀድም ደስታ አለ፣ ምቀኝነት አይኖርም። ፍቅርን ስናስቀድም ሀዘን አይኖርም። ሰዎችም ለማገዝ ለመርዳት የመነሳሳት ልባችን በጣም ከፍ ይላል። ስለዚህ ጥቅም ሳይሆን ፍቅርን ማስቀደም አለብን። ፍቅር ሲኖረን ሰዎቹ ለመጉዳት አንነሳሳም። በሰዎች ላይ ክፋት ማናስብም። ምቀኝነት አይኖርም ውስጣችን ላይ። የእነሱን ነገር ለማጉደል አንጣጣርም። ስለዚህ ፍቅርን የምናስቀድም ከሆነ የነሱ ጥቅም ወይ ደግሞ ለወሰዱብን ጥቅም እሱን ለማስመለስ ወይም የነሱን ለመጉዳት በምንጣጣርበት የራሳችን ስራ ትተን ለዛ ችግሩ እንኖራለን። ስለዚህ የኖርነው ለችግሩ እንጂ ለራሳችን አይሆንም ማለት ነው። ይሄን ይመስላል። እሺ ወደ ስድስተኛ በራሳችን ብቻ እንጂ በሌላው ስኬት አለመደሰት። ብዙዎቻችን በተለይ በዚህ ጥፊ ያልተማታን የለም። በዚህ ጥፊ ብዙ ተመተናል። ሰዎች ስኬታማ ሲሆኑ ካልተደሰትን የደስታችን ጊዜ ምን ይሆናል? አጭር ነው የሚሆነው። በራሳችን ብቻ ስኬት የምንደሰት ከሆነ ያ ስኬታችን እስከሚመጣ ሀዘንተኛ ሆነን ነው የምንኖረው። ስለዚህ ሰዎች ስኬታማ ሲሆኑ ምንደሰት ከሆነ ግን በየጊዜው በዙሪያችን ያሉ ሰዎች ስኬታማ የሚሆኑ፣ ስለዚህ በየጊዜው ደስተኞች ነን። በቃ ላኪ እድለኞች ነን። ሃፒ ደስተኞች ነን። በቃ ሁሌ በቃ ደስታ፣ ሁሌ ፈገግታ ነው የሚሆነው። በዛ ልክ ለምን ደስታችን በበዛ ቁጥር የውስጣችን መንፈስ ይረጋጋል። ያኔ በሽታ የመከላከል አቅማችን ከፍ ይላል። ሴሎቻችን እየተገነቡ ነው የሚሄዱ። ስናዝን እንኳን ሴሎቻችን እየተጎዱ ነው የሚሄዱ፣ እያረጁ ይሄዳሉ። ስለዚህ ሴሎቻችን ሲጠቁ ደግሞ እኛ በቀላሉ በበሽታ ለመጠቃት እንጋለጣለን። በሰዎች ስኬት የምንደሰት ከሆነ ዘንተ ዓለም ደስተኛ ነን። በሰዎች ስኬት የማንደሰት ከሆነ ግን
እነሱ ስኬታማ ሲሆኑ ምንድነው የምንሆነው? መቃጠል ነው። ያ ስኬታማ ሲሆን መቃጠል፣ ያ ስኬታማ ሲሆን ሲቃጠል። ዙሪያችን ሙሉ ያሉት ሰዎች ስኬታማ በሆኑ ቁጥር ሁሌ መቃጠል፣ ሁሌ ማዘን፣ ሁሌ ጭፍቅ ያለ ፊት መታየት፣ ሁሌ ድባብ ፊታችን ላይ እንደተደቀነ ነው የሚኖረው። የበላነው አይጥመን፣ ህይወትም አይጣፍጠን፣ ከሰዎች ማውራትም ደስ አይለን፣ መጫወት መዝናናቱም ምኑ አያምረን። ስለዚህ በሰዎች ደስታ የምንደሰት ከሆነ ማለት ስኬት የምንደሰት ከሆነ ግን በየሰከንዱ ሰዎቹ ስናገኛቸው ሲያወሩን ስኬታቸው ደስ ነው የሚለን። በቃ የምንር ጉጉታችን ከፍ ይላል። በቃ ቢኖረን ባይኖረን ምንም አይመስለንም። ስለዚህ በራሳችን ስኬት ብቻ ሳይሆን በሰዎች ስኬት ጭምር መደሰት ይጠበቅብናል፣ ደስታ ለማግኘት ማለት። ስለዚህ ደስታ እዚህ ቤት ይገኛል በዚህ ማለት ነው። ሌላው ሰባተኛ ደግሞ ደስታ አለቃችን እንጂ እኛ ለደስታ አለቃው እንደሆነን አለማሰብ ወይ ደግሞ አለማመን። እጅግ ለሱ አምልኮ ከመስጠታችን ከማምለካችን የተነሳ እሱ ካጣን ህይወታችን ባዶ እንደሚሆን አድርገን ስናስብ እሱ ገዣችን ይሆናል። ደስታ እስከምናገኝ ድረስ ምን እንሆናለን? ውስጣችን በተለያዩ ነገሮች ይጎዳል። ስለዚህ አለቃው እኛ ነን፣ እኛ ነን የምንገዛ። ባሪያው አይደለንም፣ አለቃው እኛ ነን። እኛ የእሱን ባሪያ ከሆንን እሱ ነው። ስለዚህ እሱ ሲኖር ብቻ ነው እኛ መኖር የምንችለው ማለት ነው። እኛ አለቃው ከሆንን ግን ኖርም አልኖርም እኛ ቀጣይ ነን። ልክ የሰው ልጅ ኦክሲጅን ካላገኘ እንደማይኖር ደስታ ያን ያክል የምናመልከው ከሆነ እንደ አለቃችን የምንቆጥረው ከሆነ ኦክሲጅኑ ሲጠፋ እኛም ህይወታችን እንደሚያሸልብ ደስታውን ሲጠፋ እኛም እንደዛ ነገር እንሆናለን ማለት ነው። ስለዚህ ደስታ ባለህን መደሰት ነው። በቃ ባለህን ነገር ያለህን ነገር ማመስገን፣ ፈጣሪ ማመስገን ባለን በቃ ይህን ውብ እንዲህ ሆኖ የተፈጠረ መልኬ በቃ እግዚአብሔር በዓላማ ነው የፈጠረው። ስለዚህ ዓላማ አልባ አልተፈጠርኩም፣ በዓላማ ነው የተፈጠርኩት። ስለዚህ ለዓላማዬ ነው የምኖረው። ባለኝ ነገር መደሰት ነው በቃ። ባለን ነገር ላለን ነገር ዋጋ ካልሰጠን ለሚመጣው ነገር ዋጋ ሰጣለሁ ማለት ሞኝነት ነው፣ ራስን ማሞኘት ነው። እስከዛ ራስን እየገደልክ መቆየት ነው። ያኔ እሱ ነገር እስከሚመጣ እየጠበቅን እንቆይና አጋጣሚ ባይመጣስ፣ ያ የተመኘነው ነገር ባይመጣስ ምን የሚፈጠር ይመስላችሁ? ህይወታችን የሚሆን ምስቅልቅል ነው። ገንዘብ ምን ይዟል? ለደስታ ነው። ገንዘቡን የምንሰራው ገንዘብ ማግኘት የምንፈልገው ነው ለደስታ ነው። ገንዘብ አግኝተን ደስተኛ ላንሆን እንችላለን። ከቻልንበት ብቻ ነው ደስተኛ መሆን የምንችለው። መጀመሪያውኑ ደስተኛ ከሆንን ያኛው ሲመጣ ደግሞ የበለጠ ደስተኛ እንሆናለን። ትዳር የምናደርገው ደስተኛ ሆኖ ለመኖር ነው። ዘራችን ለማስቀጠል ነው። ዘር ማስቀጠል ማለት አንዱ የደስታ ምንጭ ነው። ዘሩን ሰው ካላስቀጠለ ደስተኛ ሊሆን አይችልም። ያን የሚመካበት ለቀጣይ ስሙን ሊጠራበት የሚችለው በትውልድ ነው። ያ ነው። መኪና መግዛት መንደላቀቅ የሚፈልገው ሰው ደስታ ለማግኘት በተለያዩ ገዳሞች መጎብኘት የሚፈልገው ለምንድነው? ደስታ ለማግኘት ነው። ስለዚህ እኔ እዚህ ሆኜ ለምሳሌ እስራኤል ይጃላክም አይደለ? ሌላው ሰው እስራኤል ደርሶ ሲመጣ እንደዛ የሚደሰት ከሆነ እስራኤል ሄጃይቻት ጎምቻ ስመጣ ነው የምደሰተው ካልኩኝ ምናልባት ላይ ይሳካ ይችላል። እስራኤል ለመሄድ ላይ ይሳካ ይችላል። ቢሳካም ባይሳካም ግን ባለኝ ዝም ብዬ ደስተኛ ይሁን ከኖርኩኝ ግን ስለዚህ ደስታ እኔ ቤት ትኖራለች ማለት ነው። ስለዚህ ደስታ ሩቅ ቦታ አይደለችም፣ በጉያችን ነው። በቃ አእምሯችን ላይ በምንፈጥረው መልካም አመለካከት ነው። ስለዚህ ዋና ዋና አንኳሮች ያነሳዋቸው ደስታ የቱ ጋር ነው ለሚለው አንድ ከጎደለን ይልቅ በሞላልን ባለን መደሰት ስንጀምር፣ ራሳችንን ከሌሎች ሳናነጻጽር ስንቀርብ፣ ራሳችን ብቻ ባለን ነገር ስንመካ። ሌላው ሶስተኛ ደግሞ የነገ የተሻለ በረከት እንዳለ ማወቅ ነው። ቅርሳቅ ቅድም ዘልያታለሁ። ነገ የተሻለ በረከት እንደሚመጣ ተስፋ የምናደርግ ከሆነ እንደሰታለን፣ ካልሆነ ግን መደሰት አንችልም ማለት ነው። እችን ዘልያት ነበር ከይቅርታ ጋር። ስለዚህ አንድ
ደስተኛ እንድንሆን ከሚያደርገን ነገር ምንድነው? ነገ የተሻለ ቀን እንደሆነ በረከት እንደሚመጣ። በእርግጥ በዚህ ዓለም ገንዘብ ቤት አቅጣጫ እንደሚመጣ እናውቅም። ቤት በኩል እንደሚጠፋ ማናውቅም። እኛ በተሰማራንበት ስራ ብቻ አይመጣም ገንዘብ። የተለያዩ አቅጣጫዎች ይመጣሉ፣ እድሎች የተለያዩ አቅጣጫ ይመጣሉ። ሳናስበው ይመጣሉ፣ ሳናስበውም ደግሞ ይሄዳሉ ገንዘቦች። አዎ እሴት እንደዛ ነው። ሳታስበው ይሄዳል፣ ሳታስበው ይመጣል። በአንድ በኩል ስትሰራ በሌላ በኩል የሚጨመርበት ጊዜ አለ። ስለዚህ ነገ ደግሞ የተሻለ ጊዜ እንደሆነ ስናምን ስናስብ ያኔ ምን ይሆናል? ደስተኛ እንሆናለን። ስለዚህ እነዚህ ሰባቱም ከገለጽኳል አንዱ ከጎደለን ይልቅ በሞላልን ስናተኩር ይሄ ነው ደስተኛ ልንሆን የምንችለው። ራሳችን ከሌሎች ሳናነጻጽር ስንቀርብ፣ በራሳችን ብቻ ስንወሰን፣ ነገ የተሻለ በረከት እንደሚመጣ ስናምን፣ ዛሬ ደስተኛ መሆን ስንጀምር ደስታ ያኔ ይመጣል። እዚህ ቤት ትኖራለች ማለት ነው። ሌላው ደግሞ ጥቅም ላይ ሳይሆን ፍቅር ላይ ስናተኩር፣ ለፍቅር ዋጋ ስንሰጥ ደስተኛ ነው የምንሆነው። ቅራኔ አይኖርም፣ ቂም አይኖርም፣ ሐሜትም አይኖርም፣ የተለያዩ ነገሮች ክፋትም አይኖርም። ፍቅር ስናስቀድም ይሄ አንድ ደስታ እዚህ ቤት ይገኛል። ፍቅር ቤት ይገኛል ደስታ ማለት ነው። እሺ በራሳችን እንጂ በሌላ ብቻ። አሁን ስንደሰት ደግሞ በሌሎች ስኬቱን ስንደሰት፣ በሌሎች ስኬትን ስንደሰት ምን ይሆናል? ደስታ እዚህ ጋር እናገኘዋለን። ደስታ ባህሪያችን እንጂ አለቃችን አለመሆኑ ስንገነዘብ። ስለዚህ ዋና አንኳር እነዚህ ነው። ከጎደለን ይልቅ በመሞላልን ነገር ስናተኩር፣ ራሳችን ከሌሎች ሳናነጻጽር ስንቀርብ፣ ነገ የተሻለ ቀን በረከት እንደሚመጣ ስናስብ፣ የተሻለ ቀን እንደሆነ ደግሞ ስናስብ፣ ዛሬውኑ መደሰት ስንጀምር ባለን ነገር ማለት ነው። ፍቅርን ስናስቀድም፣ በሌሎችን ስኬት ስንደሰት፣ እኛ ለደስታ አለቃ መሆናችንም ስናውቅ፣ ስለዚህ ምን እንሆናለን? ደስታ እዚህ ውስጥ ነው የምናገኘው። ስለዚህ ሌላ ሩቅ ቦታ አንሄድም። በገንዘብ ሲገኝ፣ ሀብትም ሲገኝ፣ ስልጣንም ሲገኝ፣ መኪናም ስንገዛ፣ ቤትም ስንገዛ፣ ልጆች ስንወልድ፣ ትዳር ስንይዝ አይደለም፣ ከቻልንበት ነው። እነዚህ ሁሉም መጥተው ደስተኛ ላንሆን እንችላለን። በእነዚህ ስናተኩር ግን ደስታ ከኛ እጅ ሊያመልጥ አይችልም ማለት ነው። እንግዲህ ከሞላ ጎደል ባለኝ አቅም ባለኝ እውቀት ለመግለጽ ሞክሬያለሁኝ። መልካም ጊዜ እንዲሆንላችሁ እመኛለሁኝ። ቀጣይ በተሻለ ቪዲዮ እንድመጣ ደግሞ ምክራችሁ፣ አስተያየታችሁ አይለየኝ። ሳብስክራይብ ማድርጉልኝ። ሼር ሌላ ሰው ይዳረስ ደግሞ ሼር ላይክም አይለየኝ። አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁኝ።